የዩቲዩብ ቻናል ለመክፈት ቪዲዮ ለመቅረጽ የቻናላችንን ባነር፣ ፕሮፋይል፣ ተምብኔል የመሳሰሉ ነገሮችን ለመስራት እጃችን ላይ ያለው ስልክ በቂ ነው። እኔም ቻናሌን ከፍቼ መስራት የጀመርኩት እጄ ላይ በሚገኝ ትንሽዬ ኤስ8 ስልክ ነው። እናንተም ዛሬ ነገ ሳትሉ እጃችሁ ላይ ባለው ስልክ መስራት ጀምሩ። ጥሩ ሐሳብና ጽናት እስካላችሁ ድረስ ካሰባችሁበት መድረስ ትችላላችሁ። ስለዚህ ይህንን ጉዞ ለመጀመር ኢሜል እና ስልክ ካላችሁ ዘና ብለን ሂደታችንን መጀመር እንችላለን ማለት ነው። በዚህ ቪዲዮ የምንከፍተው ቻናል ላይ የዩቲዩብን ሕግና ደንብ የጠበቀ ቪዲዮ እስከለቀቅን ድረስ በትክክል ገንዘብ መስራት ይችላል። ብዙዎችም ይህንን በማድረጋቸው ዛሬ ላይ ረብጣ ገንዘብን ያፍሳሉ። ታዲያ እናንተስ በትጋት የታገዘ የተሻለ ማንነትና ሕይወት አይገባንም ትላላችሁ? እስኪ ሐሳብ አስተያየታችሁን በኮሜንት ላይ ግለጹልኝ። በቀጥታ ኢሜል በመክፈት ጉዟችንን እንጀምር። ስለ ኢሜል ስናወራ ስልካችን ላይ የተለያዩ ነገሮችን ለማድረግ ለምሳሌ ፕሌይ ስቶር ለመጠቀም፣ ዩቲዩብ ላይ ሰብስክራይብ፣ ኮሜንት ለማድረግ፣ ከተለያዩ ድርጅቶች ጋር ለመጻጻፍ ኢሜል ወይንም ጉግል አካውንት ሊኖረን ይችላል። ነገር ግን ያ ኢሜል ይቀመጥና ሌላ ቬሪፋይድ የሆነ ኢሜል በመክፈት ቻናላችንን እንክፈት። ይህም ደግሞ አንደኛ ኢሜል አከፋፈትን እንድታውቁ፣ ሁለተኛም ሪስክ በሌለው ቬሪፋይድ በሆነ ኢሜል የዩቲዩብ ቻናላችንን መክፈት እንድንችል ያስችለናል። እሺ ኢሜል በመክፈት ስንጀምር በቀጥታ ስልካችን ላይ ወዳለ ብሮዘር ክሮም እንገባለን። ከሌለንም ደግሞ ቀጥታ ፕሌይ ስቶር ላይ በመግባት ክሮምን ዳውንሎድ እናደርጋለን። ከዚህ ላይ ሰርች ክሮም በማለት እንጽፍና ሰርች እናደርጋለን። እንግዲህ ከሌላችሁ ኢንስቶል ነው የሚላችሁ፣ እኔ ግን ስላለኝ ኦፕን ነው የሚለኝ። ስለዚህ እሱን ዳውንሎድ እናደርጋለን። ካለን ደግሞ በቀጥታ ወደ ክሮም እንገባለን ማለት ነው። ወደ ክሮም ከገባን በኋላ እዚህ ሰርች ላይ youtube.com ብለን ሰርች እናደርጋለን። ያው ልክ ሰርች ስናደርገው እንዴት ያመጣልናል? እንደዚህ ያመጣልናል ማለት ነው። ስለዚህ ይሄኛው ወደኋላ እየመለሰ ስለሚያስቸግረን ምንድነው የምናደርገው? ከላይ 3 ነጥብጣቡን በመንካት ዴስክቶፕ ሞድ እናደርገዋለን። ከታች መታየቱን ዴስክቶፕ ሳይት የሚለውን ክሊክ እናደርጋለን። ይህንን ስናደርግ ልክ በኮምፒውተር እንዳለን እንደምንጠቀም አድርጎ ያሳየናል ማለት ነው። እንደምታዩት ላንድስኬፕ ብናደርገውም ያው ልክ እንደ ኮምፒውተር ላይ እንዳለን አድርጎ ነው የሚያሳየን። ስለዚህ ይሄንን ካደረግን በኋላ ከላይ በስተቀኝ አናቱ ላይ ፕሮፋይላችንን እንነካለን ማለት ነው። ይሄንን ስንነካ እንዲደረድርልናል። ከላይ ጉግል አካውንት የሚል አለ። ያንን ጉግል አካውንት ክሊክ እናደርገዋለን። ልክ እንደዚህ ሲከፍትልን አሁንም ደግሞ ከላይ ፕሮፋይላችንን አሁንም እንነካለን። ስንነካ እዚህ ላይ አድ አናዘር አካውንት የሚል ከታች ከታያችሁ ልክ እሱን አናዘር አካውንት እናደርጋለን ማለት ነው። ልክ እንዲህ ስናደርግ ቬሪፊኬሽን ይጠይቀናል። ከዛ ፊንገር አሻራዬን አስገባለሁኝ። ከዛ ልክ ይህንን ካመጣልን በኋላ እዚች ጋር ከታች ክሬት አካውንት የሚል አለ። እኛ አዲስ ኢሜል ለመክፈት ስለሆነ ክሬት እንለዋለን። ክሬት ስንለው ፎር ማይ ፐርሰናል ዩዝ የሚለውን የመጀመሪያውን እንመርጣለን። ልክ ይህንን ስንመርጥ ስማችንን ክሬት የምናደርግበትን ስም ያስመርጠናል። እኔ ዝም ብዬ ቆንጆ እይታ ብዬ ዝም ብዬ ስምና የአያት ስም ሰጠሁት። ከዛ የተወለዳችሁበትን ቀን ይጠይቃችኋል። ከዛ ዝም ብዬ እኔ እንደዚህ ላስገባ፣ የሆነ ዝም ብዬ እንደዚህ ባስገባ፣ ከዛ ከታች ጾታ ምረጡ ይላል። ጾታ ወንድ እለዋለሁኝ። ከዛ ኔክስት ነው ምለው። ኔክስት ስለው እንግዲህ ከላይ እሱ ሪከመንድ የሚያደርገኝን ያልተያዙትን ሪከመንድ ያደርገኛል። ካልሆነ ደግሞ እኔ በራሴ ካልወደድኳቸው እዚች ጋር ክሬት ዩር ኦውን ጂሜል አድሬስ በሚል እሱን በመንካት ያልተያዘ መምረጥ ትችላላችሁ ማለት ነው። ግን እኔ እዚህ ሁለተኛ ላይ ቆንጆ እይታ የምትለዋ አሪፍ ስለሆነች እሷን ልምረጥና ኔክስት ልበለው። ከዛ እዚህ ላይ ፓስወርድ ይጠይቀኛል። ኔክስት ስትሮንግ ፓስወርድ ምረጥ ነው የሚለኝ። እንግዲህ የፊደላት የካራክተሮች እና የቁጥር ውህድ ቢሆን ይመረጣል። ስለዚህ እኔ
እንደዚህ ብዬ ልምረጠው። እንግዲህ እንደዚህ ነው ፓስወርዴ። ከዛ ኔክስት እለዋለሁ። ስለዚህ ይሄው ጂሜል ከፈትኩኝ ማለት ነው። ስለዚህ ጂሜል አካውንቴን ከፍቻለሁኝ። ኔክስት እለዋለሁ። ስለዚህ ይሄ ይመጣል። ፕራይቬሲ እና ተርሙን ታነባላችሁ። ካልሆነ ደግሞ ወደ ታች በመሄድ አዎ እስማማለሁ የሚለውን አግሪ እንለዋለን ማለት ነው። ስለዚህ አሁን ክሬት ያደረግነውን ጂሜል አካውንት እዚህ ላይ ማየት ብንችል ይኸውና አያችሁት። እዚች ላይ ሶስተኛው ላይ አምጥቶ ቆንጆ እይታ የሚል ጂሜል አካውንት በቀላሉ ክሬት ማድረግ ችሏል ማለት ነው። አሁን እንግዲህ የጂሜል አካውንታችንን ወይንም ኢሜይላችንን ከፍተናል ማለት ነው። አሁን እዚህ ላይ ዩቲዩብ አፕሊኬሽን ላይ ገብተን ብናይ ልክ እንደዚህ ያመጣልናል። ከዛ ከታች ይኸው የዩቲዩብ አካውንት ውስጥ እንገባና ከላይ ሴቲንግ ምትላለች። ሴቲንግ ምትለውን እንጫናለን። ከዛን ይኸው ሁለተኛ ላይ ጀነራል ይላል። ከዛ ስዊች ኦር ማኔጅ አካውንት የሚል አለ። ልክ እሱን ብንጫነው ይኸው የኔ ስልክ ላይ ያሉ እንትኖችን ኢሜሎችን እና ቻናሎችን ይዘረዝራል ማለት ነው። ለምሳሌ ይኸውና በመጀመሪያው 2 የቻናሎች አሉ፣ አጥኔ ቲፕስ እና አጥናፉ አበበ የሚል። ከታች ደግሞ አሁን ክሬት ያደረግነው ቆንጆ እይታ @gmail.com ይላል። ከታቹ ኖ ቻናል ይላል። ሌሎቹም ኖ ቻናል ነው የሚሉት ማለት ነው። ስለዚህ አሁን ቆንጆ እይታ ቻናል ስለሌለው ለሱ ምን እናደርጋለን? ቻናል እንከፍታለን ማለት ነው። ስለዚህ ወደ ክሮም እንመለስና ምን እናደርጋለን? ይሄው youtube.com ላይ ነው ያለነው። አሁንም ፕሮፋይላችንን እንነካና ምንድነው የምናደርገው? ሁለተኛው ላይ ስዊች አካውንት የሚል አለ ማለት ነው። እሱን ስዊች አካውንት ስናደርግ ይኸው አሁን ክሬት ያደረግነው ከታች ቆንጆ እይታ የሚል አለ። እንደምታዩት ኖ ቻናል ይለናል። ስለዚህ እሱን እንነካለን ማለት ነው። እሱን ስንነካ ይሄውና ምንም አይነት በሱ አካውንት ዩቲዩብ አይተን ስለማናቅ ትራይ ሰርቺንግ ቱ ጌት ስታርትድ ነው የሚል ነው የሚያመጣልን ማለት ነው። ስለዚህ አሁን ቆንጆ እይታ እንትን ላይ ነው ያለነው። እሱን እንነካለን። ከላይ ይኸው ክሬት ኤ ቻናል የሚል አለ። ስለዚህ እሱን ክሬት ኤ ቻናል የሚለውን እንነካለን። ከዛ ይኸው እንደዚህ ያስመርጠናል የቻናላችንን ስምና ሃንድል የሚደረግበትም ማለት ነው። ስለዚህ እኔ አሁን የቻናሌ ስም ልክ እዚህ እንደተጻፈው ቆንጆ እይታ የሚል ይሁን ብዬ እንትን እላለሁ። ሃንድለሩ ደግሞ እዚች ጋር ይሰጠናል። እንደዚህ አድርገን ቆንጆ እይታ ብለን ሃንድል እንዲደረግ አሁን እዚች ጋር ይኸው ቀይ ምልክት አብርቶልኛል። ስለዚህ የሆነ አሁን 7 ቁጥርን ባስገባ እንደዚህ አሁን ግሪን አስገባ ማለት ነው። ስለዚህ ቆንጆ እይታ 7 የሚል እንትን ይኖረዋል ማለት ነው። የቻናላችን ስም ደግሞ ቆንጆ እይታ ይሆናል። እዚች ጋር ሰሌክት ፒክቸር የሚል አለ። ሰሌክት ማድረግ ይቻላል። ስለዚህ ይህንን ካደረግን በኋላ ምንድነው የምናደርገው? እዚች ጋር ክሬት ቻናል ነው የምንለው ማለት ነው። ስለዚህ ይኸው ክሬት ቻናል ስንለው ይኸው ቆንጆ እይታ የሚል ቻናል ክሬት አደረገልን። እንግዲህ እዚህ ላይ ቪዲዮ ስላልጫንበት እንደምታዩት ክሬት የሚል ያሳየናል። ካልሆነም ያው ክሬት አድርገን ቪዲዮ ያዘጋጀነውን መጫን እንችላለን። እንደዛም ካልሆነ ደግሞ ይኸው ከላይ ፕላስ ምልክት አለች። እሷን ፕላስ ምልክት በመንካት እንደዚህ አድርገን አፕሎድ ቪዲዮ ማለት እንችላለን ማለት ነው። ስለዚህ አሁን ቻናላችን ስራ መስራት ጀመረ ማለት ነው። እንግዲህ እዚህ ላይ ከስተማይዝ ቻናል እና ማኔጅ ቪዲዮ የሚል አለ። ከስተማይዝ ቻናል የሚለውን እንጫነዋለን። ልክ ይሄን ስንጫን እንደዚህ አድርጎ ቻናላችንን ከስተማይዝ ማድረግ እንድንችል ያስችለናል። ከላይ የምታዩት ቀዩ ቦታ ባነር ነው። ቀጥሎ ፒክቸር የሚል አለ፣ አረንጓዴው ኬ ምልክት ያለበት ፕሮፋይላችንን የምናስገባበት ቦታ ነው። ባነር እና ፕሮፋይል እንዴት እንደሚሰራ በቀላሉ በካንቫ እንዴት መስራት እንደምትችሉ ቪዲዮ ስለሰራውላችሁ ሊንኩንም ዲስክሪፕሽን ላይ ስለማስቀምጥላችሁ እዛ ላይ ገብታችሁ በቀላሉ በማየት ባነራችሁንና ፕሮፋይላችሁን በካንቫ ስሩ ማለት ነው። ከዛ በመቀጠል ይኸው ከታች ስም የሚል አለ፣ ቆንጆ እይታ የሚል አለ፣ ሃንድለራችን
ኢሜላችን አለ። ዲስክሪፕሽን ቦታ ላይ ስለ ቻናላችሁ ሞር ገላጭ የሆኑ ነገሮችን የምታስገቡበት ቦታ ነው ማለት ነው። ከታች ደግሞ ሊንክ የሚል አለ። ሊንክ ቦታ ላይ ደግሞ የተለያየ የቴሌግራም ሊንካችሁን ለምሳሌ አድ ሊንክ ብዬው ይኸው ታይትሉ ቦታ ላይ ቴሌግራም እለዋለሁ። ከዛ እዚህ ላይ ደግሞ ቴሌግራሙ የሚገኝበትን ዩአርኤል እናስገባበታለን ማለት ነው። ስለዚህ በዚህ መልኩ ሊንካችሁን ማስገባት ትችላላችሁ። ከታች መጨረሻ ላይ ደግሞ የሆነ መስቀል ምልክት ያለው ቀዩ ቦታ ላይ ባክግራውንዱ ሪሙቭ የሆነ ፕሮፋይላችሁን ማስገባት ትችላላችሁ። የምን ይጠቅማል? ቪዲዮ አፕሎድ በምታደርጉበት ጊዜና ቪዲዮ ፕሌይ በሚደረግበት ሰዓት ላይ ከታች በመሆን ኢዚሊ ሰብስክራይብ መደረግ እንድትችሉ ያስችላችኋል ማለት ነው። ስለዚህ ይህንን በዚህ መልኩ ማጠናቀቅ ትችላላችሁ። ቀጥታ ወደኋላ እንመለስና ልክ እዚህ ላይ ቆንጆ ቻናል ላይ እንምጣና ቪዲዮ አፕሎድ ለማድረግ እንግዲህ እዚህ ቻናል ላይ ቪዲዮ ስላልተለቀቀበት ክሬት ማድረግ ትችላላችሁ ታች። ካልሆነም ከላይ ቪዲዮ ለቃችሁ ከሆነ ደግሞ ፕላስ ሚለውን ስትነኩት አፕሎድ ቪዲዮ የሚል ይመጣላችኋል ማለት ነው። ስለዚህ አፕሎድን ስትነኩት እንደዚህ ያስመርጣችኋል። ከዛ ሰሌክት ፋይል ትላላችሁ። ከዛ ከስልካችሁ ውስጥ እንደዚህ ሰሌክት ታደርጋላችሁ። እኔ ጋለሪ ውስጥ ልግባ። እዚህ ውስጥ ቪዲዮ መርጣለሁኝ ማለት ነው። ጋለሪ ውስጥ ከገባችሁ በኋላ እንግዲህ ተምብኔል መጀመሪያ አዘጋጁ። ከዛ ኢንትሮ አስገቡ፣ ቪዲዮአችሁን አስገቡ። ከዛ አውትሮ ያለበትን የተዘጋጀ ቪዲዮ ትመርጡና ምን ታደርጋላችሁ? ደን ትሉታላችሁ ማለት ነው። ስለዚህ ደን ስትሉ ቪዲዮአችሁን አፕሎድ ያደርግላችኋል። ከዛ እዚህ ላይ ስትገቡ ይኸውና ዲቴል ስለምትለቁት ቪዲዮ ምን ይጠይቃችኋል? ከላይ ርዕስ ይጠይቃችኋል። ርዕሱን ደግሞ በጣም ሳቢ የሆነ ርዕስ ታደርጉለታላችሁ። ከዛ እዚች ጋር ከታች ዲስክሪፕሽን የሚል አለ። ዲስክሪፕሽን ላይ ደግሞ ስለ ቪዲዮ ዲስክራይብ ታደርጋላችሁ ማለት ነው። ወሳኝ በሆኑ ቃላት በመጠቀም በአማርኛም በእንግሊዘኛም አድርጋችሁ ቪዲዮ ስለዚህ ነገር ነው ብላችሁ ሊንኮችም ካሉ ሰብስክራይብ የምትደረጉበትንም መንገድ እዛ ላይ ታካትታላችሁ። ከታች ተምብኔል የሚል አለ። ተምብኔል ላይ ልክ ፊትለፊት የሚታይ እይታ ነው። እሱንም ደግሞ ለብቻው አዘጋጅታችሁ ስለሚሆን ምን ታደርጋላችሁ? እዚች ጋር አፕሎድ ትሉትና ተምብኔላችሁን አፕሎድ ማድረግ እንድትችሉ ያስችላችኋል ማለት ነው። እዚች ጋር እኔ ለአሁኑ ስላላዘጋጀው ነው ስፔሲፊካሊ ለዚህ። ስለዚህ ያንን ታደርጋላችሁ። ፕሌሊስት ካላችሁ ፕሌሊስት ታስገቡለታላችሁ። እዚህ ላይ አሁን ፕሌሊስት የለውም። ያ ማለት ምን ማለት ነው? ቲቶሪያል ከሆነ ቲቶሪያል፣ ቲፕ ከሆነ ቲፕ፣ ኢንተርቴይንመንት ከሆነ ኢንተርቴይንመንት ታደርጋላችሁ። እዚች ጋር ኖ ኢት ኢዝ ኖት ሜድ ፎር ኪድስ የሚለውን ትመርጣላችሁ። ለህፃናት ካልሆነ የህፃናት ከሆነ የህፃናት ነው የምትለቁት፣ ግን ካልሆነ ደግሞ ቺን ማብራታችሁን እንዳትረሱ። ከዛ ከታች ሾው ሞር የሚል አለ። ሾው ሞርን ስትነኩ እዚች ጋር የሚሞሉ ነገሮች አሉ ማለት ነው። ፔድ ፕሮሞሽን ፔድ ይደረጋል ወይ የሚሉ ነገሮች አሉ። እዚህ ላይ ታጎችን ታስገባላችሁ። ስለዚህ እንደዚህ በማድረግ እንግዲህ በቀላሉ ዩቲዩብ ያዘጋጃችሁትን ቪዲዮ እያስገባችሁ ትመጣላችሁ ማለት ነው። ስለዚህ ልክ ታች ኔክስት ስትሉት ዲቴይልን ይጨርሳል። ከዛ ቪዲዮ ኤሌመንት የሚል ያመጣላችኋል። ከዛ ቼክ የሚለውን ያመጣላችኋል። ቪዚቢሊቲ ፐብሊክ ነው ፕራይቬት ነው የሚለውን ቼክ ራይት ያደርግላችኋል። ልክ እዚች ጋር አሁን ጥቁሯ ምልክት የምትታይበት ቼክ ያደርግላችኋል። ያንን ስጨርሱ ምንድነው የምታደርጉት? ፐብሊሽ ነው የምታደርጉት ማለት ነው። ስለዚህ የቪዲዮአችሁ ደግሞ ሊንክ እዚች ጋር በትንሿ አለች። ያቺን ወስዳችሁ ሼር ማድረግ ትችላላችሁ። ስለዚህ እኔ ይህንን ቪዲዮ እየጫንኩኝ ስላይደለ አጠፋዋለሁኝ። ያው አቦርት ነው ያደረግኩት። ስለዚህ ይህንን ካንስል አፕሎዲንግ የሚለውን መጫን ስለማልፈልግ እሱን አጠፋዋለሁኝ ማለት ነው። ይኸው ወደ ነበረበት እመለሳለሁኝ ማለት ነው። ስለዚህ እንግዲህ ከኢሜል አከፋፈት እስከ ቻናል አከፋፈት ድረስ የሰራውላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉን። እንግዲህ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁኝ። እንግዲህ እናንተም ቻናል ከፍታችሁ ኢሜል ከፍታችሁ የተሻለ ቦታ እንደምትደርሱ በጣም ሙሉ ተስፋ አለኝ።
እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ ባይ